ለሌላ ሰው መስጠት የሌለብን ሁለት ቁልፎች ማለት ነው። እነዚህን ቁልፎች ለሌላ ሰው አሳልፈን መስጠት ቤታችን ገብቶ እንደፈለገ እንዲጠቀምበት እንደፈለገ እንዲሆንበት ማድረግ ነው ማለት ነው። እነዚህ ሁለት ቁልፎች በምንም ተአምር ከራሳችን ውጪ ማንም ሰው ጋር መቀመጥ የሌለባቸው ለሌላ ሰው አሳልፈን መስጠት የሌለብን ሁለት ቁልፎችን እነሱ ነው ይዤላችሁ የመጣው ዛሬ ሀባይብ። ቁልፎችን ስላችሁ ያው የቤታችን ሳይሆን የምን ቁልፍ ነው። እስከ መጨረሻው ቪዲዮን ተከታተሉኝ፣ እስከ መጨረሻው አድምጡኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ? ሰላም ሰላም ብያለሁ። በያላችሁበት ያለ ሰላምና እዝነት አይለያችሁ ሀባይብ። እንዴት ናችሁ? ለቤት አዲስ ሆናችሁ ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ነባሮቹም ላይክ ሰብስክራይብ ያረጋችሁ ስለምታበረታቱኝ እጅግ በጣም አርጌ አመሰግናለሁኝ ውዶቼ። ተያይዘን ጉዞ ወደፊት እና ዛሬ ይዤላችሁ የመጣሁት ለማንም መስጠት የሌለብን ሁለት ቁልፎች ማለት ነው። እኔም በራሴ ተጠቅሜባቸው ጠቅሞኝ ያወኳቸው ማለት ነው። እስቲ እናንተ ሞክሯቸውና እነዚህ ሁለት ቁልፎች ለማንም አሳልፋችሁ መስጠት ለማንም ማሳወቅ የሌለባችሁ ሁለት ቁልፎች ናቸው ማለት ነው። ምክንያቱም ያው ለራሴም የጠቀመኝ ነው። እስቲ ሞክሩት፣ ጀርቡትና እውነት ነው ወይስ አይደለም የሚለውን ከሞከራችሁት በኋላ ታስታውሱኝ ይሆናል ማለት ነው። ምናልባት ቪዲዮን ብታዳምጡ ካላችሁ ታስታውሱኝ ይሆናል ማለት ነው። ተጠቀሙበትና ግን ማንኛውም ነገር ማድመጥ ብቻ ትርጉም የለው ማለት ነው። የሆነ ነገር አድምጠን ተግባር ላይ ስናውለው ነው ማለት ነው። ንቃችሁ ደግሞ አትለፉት፣ ተጠቀሙበት፣ ይጠቅማችኋል ማለት ነው። ለራሴም ስለጠቀሙና እስኪ ለምን ለቤተሰቦቼም አላካፍላቸውም ብዬ ነው የመጣሁት። ያው እናንተም ተጠቅማችሁበት ልታውቁ ይሆን ይችላል ማለት ነው። እነዛ ሁለቱ ቁልፎች ምንድን ናቸው? የቤታችን ቁልፍ ሳይሆን በቃ የራሳችን ቁልፎች ናቸው ማለት ነው። ለማንም በምንም ታምር አሳልፈን መስጠት የሌለብን ሁለት ቁልፎች። አዎ ደጋግሜ ነው ያልኩት፣ ሁለት ቁልፎች ለማንም መስጠት የሌለብን ማለት ነው። እስቲ ገምቱ፣ ኮሜንት ላይ ገምቱ። ምን መስላችኋል? አስቀምጡ እስቲ ኮሜንት እና ቪዲዮውን አላርዝምባችሁ ማለት ነው ሀባይቤ። እነዚህ ሁለት ቁልፎች ምን ናቸው መሰላችሁ? ደስታችሁንና ያን ምን እንደሚያስደስታችሁና ምን እንደሚያስከፋችሁ ምን እንደሚያስከፋችሁ እነዚህ ሁለት ነገሮች ለማንም አሳልፋችሁ አበደን በምንም ታምር እንዳትሰጡ ማለት ነው። እንዳትሰጡ ስለዚህ እንዳታሳውቁ ማለት ነው። በቃ በጣም አሁን አንዳንዴ የሆነ ነገር ሲያስደስተን በጣም እንደሰታለን፣ የሆነ ነገር ሲያናድደን ደግሞ በጣም እንናደዳለን። ኢሞሽናችንን መደበቅ አንችልም። ያው አልቅሰንም ይሁን ተናግረንም ተናደንም የሆነ ነገር አድርገን እናሳያለን ማለት ነው። በቃ ሪያክት እናረጋለን። በጣም በተናደድን ሰዓት በጣም ሪያክት እናረጋለን። በጣም በተደሰትን ሰዓት ደግሞ በጣም ሪያክት እናረጋለን በደስታችንም ማለት ነው። ያን በምናረግ ሰዓት አጠገባችን ማን እንዳለ አናውቀውም። ምክንያቱም ወዳጅም ይሁን ያኔ ጠላት ከሩቅ አይመጣም። ወዳጃችን የምንለው በዙሪያችን ያለ በቃ ከራሳችን አብሮ ያሉ ወይ 24 ሰዓትም አብሮን የሚኖሩ ሊሆኑ ይችላሉ። እና ይህንን ጎናችን ባሳወቅን ሰዓት የምንጠቃው እኛ ራሳችንን ማለት ነው። በሆነ ነገር አብዝታችሁ የምትደሰቱ ከሆነ እናንተን ሊበድሉ የሚፈልጉ ለእናንተ የጠቀሙ መስለው ራሳቸው የሚጠቀሙባችሁ በጣም ደስታችሁን በምትገልጹ ሰዓት ይጠቀሙባችኋል። ምክንያቱም በቃ በትንሽ ነገር እናንተን ያታለሉ፣ በትንሽ ነገር እናንተን ያስደሰቱ ያስመሰሉ ማለት ነው። ምክንያቱም ከእናንተ የሚፈልጉት ነገር አለ። እነሱ ደግሞ በምን እንደምትደሰቱ ካወቁ
በቃ እናንተን በትንሽም ነገር በሆነ ባለው ነገር ለማታለል ወይ በንግግር ሊሆን ይችላል ምንም ወጪ ሳያወጡ በቃ በጥሩ ንግግራቸው ብቻ ምንም ነገር ሳያረጉ እናንተን ያባበሉ ለእናንተ ጥሩ ቃል የተናገሩ በእናንተ ያስመሰሉ እነሱ ግን በእናንተ የሚፈልጉት ነገር ስላለ ነው። ያንን ደካማ ጎናችሁ ያንን ባሳወቃችሁ ሰዓት በዛ ሰዓት ገብተው ለራሳቸው ነው የሚጠቀሙበት ማለት ነው። ለራሳቸው ይጠቀሙበታል። በምን ደስተኛ መሆናችሁን ካወቁ በኋላ ማለት ነው። በምን አብዝታችሁ መከፋት፣ በምን አብዝታችሁ መበሳጨት፣ በምን አብዝታችሁ ማልቀስ በሚያውቁ ሰዓትም ደግሞ እናንተን ሊጎዱ የፈለጉ በዛ ጎናችሁ ገብቶ ይጎዷችኋል። ምክንያቱም በቃ ምን ሲናገሯችሁ በጣም ትናደዳላችሁ፣ ምን ሲያረጉባችሁ በጣም ትናደዳላችሁ፣ ምን ሲወስዱባችሁ በጣም ትናደዳላችሁ። በቃ በጣም ያኔ ክፉ ቃል ሲናገሯችሁ የሆነ ነገር ሲወስዱባችሁ በቃ ብቻ የሆነ በቃ በጣም ሪያክት አድርጋችሁ በጣም የምትናደዱበት እናንተን ሊጎዱ የፈለጉ ሰዎች ደግሞ ያንን ነገር ይደጋግሙባችኋል ማለት ነው። የእናንተን ጉዳት፣ የእናንተን ማልቀስ፣ የእናንተን መከፋት የሚፈልጉ ሰዎች ያንን ነገር ይደጋግሙባችኋል። የደጋገሙ በዛ ነገር ያንን ጎናችሁን እየነኩ ያው ሁላችንም እያንዳንዳችን የሆነ ጠንካራም ጎን አለን፣ ደካማም ጎን አለን ማለት ነው። ይሄ ሁላችንም ጋር ያለ ነው። ያው እንትኑ ቢለያይም በምን ጠንካራነታችን በምንድን ነው፣ ደክመታችን በምንድን ነው ይለያያል እንጂ ሁሉም እያንዳንዱ ጋር የሆነ ደካማ ጎንም አለው፣ ጠንካራ ጎንም አለው ማለት ነው። እና በዙሪያችን ያሉት ለኛ ጠላት ናቸው ወይ ወዳጅ ናቸው ወይ ወዳጅ አናውቅም፣ አላህ ነው የሚያውቀው። ያው ጠላታችንም ይሁን ወዳጆቻችንም እነዚህን ሁለቱን ነገር ከመጠን በላይ ባሳየናቸው ሰዓት ይጠቀሙብናል ማለት ነው። ያው ስንናደድ መናደዳችን አናሳውቅም ማለት አይደለም። ግዴታ ፊታችን የሆነ ነገራችን ያሳውቅብናል። ግን ከመጠን በላይ በቃ የሆነ ነገር ባረጉ ሰዓት ከመጠን በላይ ጮክ ብለን በቃ ርር ብለን ምናወራ ወይ ምናለቅስ የሆነ ሪያክት ምናምን በቃ ማልቀስ ካለባችሁ ለብቻችሁ ደበቅ ብላችሁ መናደድ ካለባችሁ የሆነ ነገር በቃ ውሃ ጠጡ። በተናደዳችሁ ሰዓት ቆማችሁ ከሆነ ቁጭ በሉ፣ ወይ ደግሞ ያንን ቦታ ትታችሁት ለትንሽ ሰዓት ዞር በሉ። በንግግር ከሆነ ደግሞ ንግግራችሁን አቋርጡት፣ ከተርጉትና ከራሳችሁ ጋር ሆኖ በሆነ ነገር ሰዎች እናንተን ሲያናድዱ ማለት ነው። በተዳሰታችሁም ሰዓት ደግሞ እንደዛ ያው ደስታችሁም ዞር ብላችሁ ተደሰቱ ከፈጣራችሁ ጋር ከአላህ ጋር። አልሐምዱሊላህ እኔ ትንሽ ጠይቄ ብዙ ሰጥተኛል፣ ይሄን ስላረከልኝ ምስጋና ይድረስ። በቃ ሱጁድም አርጋችሁ እንትን በጣም ደስ ካላችሁ በጣም የተደሰታችሁበት ነገር ደግሞ ያው ሱጁድ አርጋችሁ አላህን ብታመሰግኑ የበለጠ ነው ማለት ነው። ያው እኔ በጣም በቃ በጣም የሆነ የሚያስደስት ደስታ ሲገጥማችሁ በዛን ሰዓት ሱጁድ አርጋችሁ ለአላህ ለፈጣሪያችሁ ማለት ነው። ከዛ እሱን ማመስገን አልሐምዱሊላህ። ያው አልሐምዱሊላህ በላይ ምን እንላለን? አልሐምዱሊላህ ብለን አላህን ፈጣሪያችንን ማመስገን ማለት ነው። ሰዎቹ ጋር በቃ የምናሳየው ነገር ብንናደድም ብንደሰትም በሆነ ነገር ቢከፋንም ቢያስደስተንም ፊታችን ሁኔታችን ሊያሳውቅብን ይችላል። ግን በቃ ይህን ያክል ይፋ አውጥተን በሰዎች አጠገብ ሪያክት ማድረግ የለብንም ማለት ነው። በእነዚህ ነገሮች እኔ ለራሴም ከጠቀሙኝ ናቸው። እስቲ እናንተም እነዚህ ነገሮች ሞክሯቸውና ኮሜንት ላይ አስቀምጡልኝ ማለት ነው። ያው ብዙ ጊዜ በሳይለንት ነው የምናዳምጠው። የምትሰሙኝ ካላችሁ የምታስታውሱኝ ቀን ይኖራል ማለት ነው። እነዚህ ነገሮች ስታረጉ በህይወታችሁ፣ በራሳችሁ፣ በፊዚካላችሁ፣ በኢሞሽናችሁ፣ በብዙ ነገራችሁ ለውጥ ታመጣላችሁ ማለት ነው። በጣም ይጠቅማችኋል። ተጠቀሙባችሁ ሀባይብ እና ላይክ ሰብስክራይብ ግን አርጋችኋል እንዴ ወይ ዝም ብላችሁ ያዳመጣችሁ ነው? ላይክ እንዳትረሱ። ኮሜንት ስታረጉ ላይክ አርጉ። ኮሜንትና ላይክ ያው ብዙ ጊዜ ደጋግሜዋለሁ። እኩል አይሆንም። ቪው እና ኮሜንትም ይለያያል። ኮሜንት ካረጋችሁ አልቀረ ላይክም አትርሱ ማለት ነው ውዶቼ። እስቲ በእነዚህ ነገሮች ሀሳብ አስተያየት እናንተም ኮሜንት ላይ አስቀምጡልኝ። ዱቅ አርጉ የእናንተንም ሀሳብ አስተያየት
ይቀበላለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።